እንኳን አደረሰሽ። እንኳን አብሮ አደረሰኝ ያባት። ዛሬ የዓመቱ ማርያም ነው። አዎ እመቤታችን ቅድስት ድንግል ማርያም ዛሬ ዓመት ናት። የምትመኝልን ነገር ካለ በዚህ አባቴ እናት እንኳን ለልጇ አይ ለቤተሰቦቻችን ለሁሉ ጭራሽ ለቤተሰቦች መብርሃን እቅፍ ድግፍ አድርጋ ትጠብቅልኝ፣ ጤናቸውን ትስጣቸው፣ ያሰቡትን የልቦናቸውን ታሟላልኝ። መድኃኔዓለምም እሱ ይጠብቀን የኔ አባት። ድንግል ማርያም አንተንም ደግሞ እንደዚህ የለመለመውን እመቤቴ በለተቀኗ እንደዚህ ልምልም ያለውን እንጀራ ትስጥህ ልጄ ወዳጄ ትበልህ። አሜን አባቴ አሜን አሜን። አዎ ከክፉ ነገር ይሰውርልኝ፣ ሀገራችን ሰላም ያርግልን። ሀገር ሰላም ሲሆን የሁሉ ነገር ሰላም ይሆናል። ስራ የለ ስራ ጠፋ ምናምን አይባልም። ደግሞ እንዳይበላሽ አጫጫሹ ገንዳ ማውረድ አቅፈኝ ይኸውልህ፣ ሁለት ስኒ አቅርቤ ነው ቡና የምጠጣ። አጫጫሹ ምን ያደርጋል? ቡና ጠጡ እናንተ ትፈችሁና ለራሴ ፍልት ጥጥት። አሁን ደግሞ ጥሪ ያለኝ መህር ነኝ እናቴ። አማኑ አትድም እነ ሚላቢት ስንት ሰዓት ነው? 6 ሰዓት ነው እኮ። መኪና ሲኖር ነው እንጂ ፉር ብሎ በመኪና በባጃጅ ኮንትራት ይሄዳሉ። ማርያምን እኔ በሶስት እግር ላይ ደግሞ እኔ እድሌ ሶስት እግር እንዲያያል ወይ መብራት አም ሶሪ ምኞት ግን ታሟላለህ ማለት እናቴም ቤቴ በሶስት እግር ለመሄድ ይከብዳል። የተመኘውን ትስጥህ አባቴዋ። በአራት እግር ነው እንጂ ቀስቀስ አድርጌሽ ከመኝታ ቤታችን ላይ ቁልፌን አንስቼ ወይ ማዘር ቤተክርስቲያን ድረሰን እንምጣ ነው። ትላንትና አዶኒ እንኳን ነው መኪና ወሰደ። አየሽ የኔ አባት እንኳን አገኘ። አንቺ ተመኝተሽለት ተሳሳቢ በጣም በእናትሽ ሸክ አድርገኛ አዶኒ በይ ተሳሳቢ ይገባሃል ብዬ አዶንዬ ደስ ብሎኛል። ለማንኛውም መድረክ ላይ ሁላ ግን ሊመቱት ምናምን ነበር። የሚጠላው ሰው ደግሞ አይጠፋም አይደል? ሊመቱት ቦዲጋርዶቹ አስፈንጥረው ይዘው ወረዱ። ገና ካጠገቡ ሳይደርስ ምን አደረጋቸው? አስፈንጥረው ደህና አዛኝ ነው፣ ጥሩ ልጅ ነው። መች እንደዛ ብሎ አሰበ ሰው? ጥሩ ልጅ ነው። አጠጣም ቡና አጠጣ እና የዩቲዩብ ቻናላችን ደግሞ ሰብስክራይብ እንዲያደርጉ በዚሁ አጋጣሚ ዩቲዩብ ልጀምር ነው ቤተሰብ። ስለዚህ ሰብስክራይብ እያደረጋችሁ ይሄ የመጀመሪያ ቪዲዮ ነው። ይሄ የዩቲዩብ ቪዲዮ ነው። ማርያም ለሷ አደራ ቤተሰብ እንደው አደራ ይኸው በመቤቴ ስም ይዣቸዋለሁ። አደራ አፈምሱኝ። ሰግጥ ብሏል። አዶኒም ሰግጥ እያለ ነው የፈመሰ። እንግዲህ ለእናንተ ነው አደራው የኔ ወርቆች። እሰይ ቡና አይ ራስሽ ያፈላሻትን ነው በቃ እመቤቴና ማን የኔን ቡና ብትቀምስ እኮ ማለት ነው ሌላ ቦታ አትጠጣ ትችያለሽ። ግን ቡና ማፍላት ኧረ ማርያምን ግን እየተፈታተንከኝ ነው። አማን ቡና ማፍላት መቻልሽ እንዴት እናረጋግጥሽ? አንተ ሳትሆን የሚጠጡት ሲናገሩ ቡናውን ትችያለሽ። አንተ ዳኒ ይመሰክራል። ዳኒ አመሰክርም ስለኔ ቡና ቆንጆ ነው፣ ሁሉም ነገር ቆንጆ በቃ ትችላለች ቡና ማፍላት። ወዬ በሙያ ማትታማው የኔ አባት እናት ጓዳ በቃ እሙቲ ስማ ምግብ የሙቲን አንተ እኮ በእጅ አፍርቅ እንደ መዳብ ይቆጠራል። በእጅ ሁኜ ነው አይደለም? በእጅ ሁኜ ነው ምናምን ሳይሆን እኔ አሁን አንድ ቀን የሰራሽው ምግብ ጣፍጦኝ በልቻለሁ። እንደው ሁሌ በቃ በስመ አብ ወወልድ ወመንፈስ ቅዱስ አምላክ። አንተ የምሩ ካዲ ነህ አይደለም ስልሽ እርሜን አንድ ቀን ይሄ ልጅ መብር ሲያገኝ በቃ ይክደኛል። ገብርኤልን ይክደኛል። ገብርኤልን አለች። ኧረ ትክደኛለህ። ካሁኑ ይከድከኝ ማለት እና ጣፍጦኝ ያውቅም ማኒ በስመ አብ በቃ ሁሌ የምበላው ምግብ በቃ አንድ ቀን እንኳን ልጠጣበት ጨጓራ ልብድ እንዳደፊው ቀሚዝሽ ላይ አይደለም ስልሽ በቃ ካልጣፈጠኝስ በግድ ነው የጣፈጠኝ ነው ልብድ ከመለብኝ አልጣፈጠኝም። አይጣፍጥህ በቃ እንደውም ከዚህ በኋላ ማለት ነው ከሆቴል ምናምን እያሰራሽ አምጥሽ ነው የምትፈልጊው። በቴካዌ ዕቃ ይሻላል በፌስታል? አይ ሲሪየስሊ አይ እውነቴን በቴካዌ ዕቃ ነው እንጂ በፌስታል እንኳን ይደብራል። ኧረ የፌስታል ምግብ እኮ በጣም ነው የሚጣፍጥ። ኧረ ተይ ኧረ ይጥፋ በጣም ነው የሚጥም። ማርያምን እኮ ግን ዞሮ ካልጣፈጠኝ አልጣፈጠኝም ብዬ መናገሬ ምንድን ነው ክፋቱ ነው? አይችን ቤት ግን ይዘሃት አይቼ የቷን ቤት? ትዳር እኮ ማለት እኮ በቃ
ውዝውዝ ስታረግ ማየት የምፈልጋለሁ። ምን አይነት ውዝውዝ? የቤት ወጪ አምጪ እኔ ነው እና የቤት ወጪ አምጣ ስትለኝ እኔ ደግሞ መጥቻ አንቺን ቀበልሻለሁ። ኧረ ዛሬ ይዤ ኑሬማ እዚህ ባለ እኔ እስክሞት ድረስ እኔ እኮ አንቺ ኃላፊነት አለብሽ። ይሄ ነገር አልቀበልም። የኔ አባት ከቤት ከወጣሁ በኋላ እና ሰፖርት አታረጊኝም? በቃ ምናልባት ጤፊቱን ገዛልኝ ይሆናል። ጤፍ ብቻ አይደለም ቢያንስ በየወሩ 15 ሺህ ብር እያጠራቀምሽ መስጠት ዋማንት ይለኛል።